በፌብራሪ 1978 ካሊፎርኒያ ዩባ ካውንቲ ውስጥ የሚገኙ 5 ሰዎች ምክንያቱ ባልታወቀ ሁኔታ ከሚኖሩበት ቦታ ጠፍተዋል። ምንም እንኳን 5ቱን ሰዎች ለማግኘት ትልቅ አሰሳ ቢካሄድም መጨረሻቸው ግን አልታወቀም። ጓደኛሞች የሆኑት ጃክ ማድሩጋ፣ ቢል ስተርሊንግ፣ ጃክ ሂወት፣ ቴድ ዌዘር እና ጌሪ ማቲያስ አብዛኛው ጊዜያቸውን አንድ ላይ ነው የሚያሳልፉት። ጌሪ ማቲያስ የሜንታል ሄልዝ ወይም የአእምሮ ተጠቂ የሆነ ሲሆን ከ5ቱ ጓደኞቹ እሱ ብቻ ነው የመንጃ ፈቃድ የነበረው። እኚህ የዩባ ካውንቲ ነዋሪዎች ለመጨረሻ ጊዜ የታዩት በፌብራሪ 24 በ1978 ጠዋት ላይ ባስኬትቦል ተጫውተው ሲያበቁ ነበር። የት ገቡ የት ሄዱ በማይባልበት ሁኔታ 5ቱ ሰዎች በዩባ ካውንቲ ሊታዩ አልቻሉም። 5ቱን ሰዎች ለማግኘት ብዙ ቢጣርም ከ4 ወራት በኋላ ግን ያልታሰበ ፍንጭ ይገኛል። በፍሉማ ናሽናል ፎረስት የተመደበ አንድ ፖሊስ ቆጡ ላይ ቁጭ እንዳለ በበረዶ ላይ አንዳች ነገር ያስተውላል። ያየውም ነገር ልክ እንዳሰበው እንደሆነ ያረጋግጥ ዘንድ ከቆጡ ወርዶ ወደ ቦታው ይሄዳል። ወዳየው ነገር በደረሰም ጊዜ ለብዙ ጊዜያት የተቀመጠ የድሮ ሞንቴኔግሮ መኪና ያገኛል። በመኪናው ውስጥ ምንም አይነት ሰው የሌለ ሲሆን መኪናውንም መፈተሽ በጀመረ ጊዜ ፖሊሱ የጌሪ ማቲያስን መንጃ ፈቃድ ያገኛል። ባየውም ነገር የተደናገጠው ፖሊስ ተጨማሪ ኃይል ይጠራል። በመኪና ውስጥ የሙዚቃ ካሴት፣ የባስኬትቦል ኳስና ሲጋራ ቢያገኝም ከዛ የዘለለ ነገር ግን አልነበረም። የደረሱትም የካውንቲ ፖሊሶች 5ቱ ሰዎችን ጃክ ማድሩጋ፣ ቢል ስተርሊንግ፣ ጃክ ሂወት፣ ቴድ ዌዘር እና ጌሪ ማቲያስን ያገኙ ዘንድ ፍሉማ ናሽናል ፎረስትን ያሰሳሉ። ከብዙ ፍለጋ በኋላም ወደ አንድ ተጎታች መኪና ያመራሉ። በተጎታች መኪና ውስጥም የቴድ ዌዘርን አካል በተኛበት ቦታ በበረዶ ደርቆ ያገኙታል። ፖሊሶቹ ባደረጉትም ምርመራ ቴድ ዌዘር ለብዙ ጊዜ በተጎታች መኪና ውስጥ ሲኖር እንደቆየና ለብቻው እንደነበር ይረዳሉ። አካሉ ላይ ምንም አይነት ጠባሳ ያላገኙት ፖሊሶች 4ቱ ልጆችን ያገኙ ዘንድ ፍለጋቸውን ይቀጥላሉ። እልህ አስጨራሽ ከሆነ ፍለጋና አሰሳም በኋላ የ4ቱን ሰዎች መድረሻ ሊያገኙ አልቻሉም። በፍለጋ የደከሙት ፖሊሶችም የ4ቱ ሰዎች ዕጣ ፈንታ ልክ እንደ ቴድ ዌዘር ነው በማለት ጉዳዩን ይደመድሙታል። 4ቱ የዩባ ካውንቲ ሰዎች የት እንደገቡ ሊረዳ የቻለ ሰው የለም። የት እንደደረሱ ማወቅ የቻለ ማንም እስከዛሬ ድረስ አልተገኘም። ነገር ግን ብዙዎች ስለ 4ቱ ሰዎች ብዙ ሐሳብ ያነሳሉ። አንዳንዶች መኪናው በበረዶ አልሄድ ብሏቸው ወደ ጫካው ገብተው የሚበላና የሚጠጣ ባለማግኘታቸው በረሃብ እንደሞቱ ሐሳብ ያነሳሉ። አንዳንዶች በመጥፎ ሥራ ውስጥ ተሰማርተው አደጋ እንዳይደርስባቸው ሸሽተው ነው ይላሉ። አንዳንዶች የአእምሮ ህመም ተጠቂ የሆነው ጌሪ ማቲያስ ጓደኞቹን ገፋፍቶ ወደ ክፉ ነገር እንደመራቸው ይናገራሉ። አንዳንዶች ከዚህ ዓለም ካልሆኑ ዩኤፍኦ የተባሉ ፍጥረቶች እንደወሰዷቸው ያወራሉ። ብዙዎች ስለ 4ቱ ወጣቶች ብዙ ሐሳብ ቢያነሱም ትክክለኛ መረጃ ግን ያለው ሰው የለም። የ4ቱ የዩባ ካውንቲ ነዋሪዎች መጨረሻ ከ1978 ዓመተ ምህረት ጀምሮ እስከ ዛሬ ድረስ ያልተፈታ ሚስጥር ነው።